ይህንን ፊት ያውቁታል። በሚሊዮን የሚቆጠሩ ተቃውሞዎችን የቀሰቀሰ ከኮሌጅ ፓስተሮች እስከ ቡና ሲኒዎች ድረስ በሁሉም ነገር ላይ የታተመ የአመፅ ምልክት ነው። ነገር ግን ከጺሙና ከኮፍያው በፊት እርሱ የታመሙትን ለመፈወስ ያለም የነበረ ዶክተር ኤርኔስቶ ጉቬራ የተባለ ሰው ነበር። ታዲያ ሕይወትን ለማዳን የሰለጠነ ሰው እንዴት የፊደል ካስትሮ እጅግ ጨካኝ ከሆኑ አስፈጻሚዎች አንዱ ሊሆን ቻለ? ፈዋሽ ወደ ገዳይ እንዴት ተለወጠ? ይህ ታሪክ ስለዚህ አስደንጋጭ ለውጥ ያሳየናል። ሁልጊዜ እንደነዚህ አይነት ከዚህ ቀደም ተሰምተው የማያውቁ ታሪኮች እንዲሁም በመላው ዓለም ላይ ተጽዕኖ የፈጠሩ ሰዎች ታሪኮች እንዲደርሷችሁ የሰብስክራይብ ምልክቷን ብሎም የደወል ምልክቷን በመጫን ቤተሰብ ይሁኑ። ዓለም በቀላሉ ቼ ብሎ ከማወቁ ከረጅም ጊዜ በፊት እርሱ ኤርኔስቶ ጉቬራ ዴላ ሰርና ሲሆን የግራ ዘመም አስተሳሰብ ካለው የአርጀንቲና መካከለኛ መደብ ቤተሰብ ውስጥ ከ5 ልጆች የመጀመሪያው ልጅ ነበር። ከልጅነቱ ጀምሮ ሕይወቱ በእንቆቅልሾች የተሞላ ነበር። ተሰጥኦ ያለው አትሌትና ከፍተኛ አንባቢ የነበረ ቢሆንም በሕይወት ዘመን ሁሉ ሲያሰቃየው የኖረ ከባድ የአስም በሽታ ነበረበት። ለመተንፈስ ብቻ ያደርገው የነበረው ይህ የማያቋርጥ ትግል በውስጡ አስደናቂ ጥንካሬና የብረት ያህል ቁርጠኝነትን ፈጥሯል። የቤተሰቡ ምሁራዊ ከባቢ አየርና የራሱ ጥልቅ ምልከታ እያደገ የመጣ ማህበራዊ ሕሊና እንዲኖረው አድርጎታል። ይህም በቦነስ አይረስ ዩኒቨርሲቲ ሕክምና እንዲያጠና መርቶታል። በዚያም ለለምጽ በሽታ ልዩ ፍላጎት አሳደረ። በሁሉም መረጃዎች መሰረት የሰውን ስቃይ ለመረዳትና ለማቃለል በቅንነት የተነሳሳ ወጣት ነበር። የእረፍት ጊዜዎቹን በጉዞ ያሳልፋል። እናም በእያንዳንዱ ጉዞ በላቲን አሜሪካ ስላለው አሰቃቂ ድህነት ያለው ግንዛቤ እየጠለቀ ሄደ። በሕክምና ሙያ ውስጥ ለመሰማራት በመንገድ ላይ የነበረ ፈዋሽ ነበር። በኋላ ላይ ታዋቂ ካደረጉት የጦር ሜዳዎች የራቀ ዓለም ውስጥ ገባ። ነገር ግን እውነተኛ ትምህርቱ በዩኒቨርሲቲ አዳራሽ ውስጥ አልነበረም፣ በክፍት መንገድ ላይ እየተገለጸ ነበር። በ1952 ዓ.ም ከሕክምና ትምህርቱ 1 ዓመት እረፍት ወስዶ የ23 ዓመት ኤርኔስቶ ጓደኛው አልቤርቶ ግራንዶ ጋር ላ ፓዶሬሳ ወይም ሀያሏ ብለው በሰየሟት በምትንተከተክ የ1939 ኖርተን 500 ሞተር ሳይክል ላይ ዘለው ወጡ። እቅዳቸው በደቡብ አሜሪካ ታላቅ ጀብዱ ማድረግና በመጨረሻም በፔሩ በሚገኝ የለምጽ ታማሚዎች መንደር በፈቃደኝነት ማገልገል ነበር። ይህ ጉዞ በኋላ ላይ የሞተር ሳይክል ማስታወሻዎች ተብሎ የማይሞት ዝና ያገኘ ሲሆን የእርሱ አክራሪነት የተፈጠረበት ወሳኝ ወቅትም ሆኗል። ከ9 ወራትና ከ8000 ኪሎ ሜትሮች በላይ በፈጀው ጉዞ ጉቬራ ስለ ዓለም የነበረው አመለካከት በመጀመሪያ ተሰባበረ። ከዚያም ሙሉ በሙሉ እንደገና ተገነባ። ከቱሪስት በላይ ነበር፣ ምስክርም ሆኖ ነበር። በቺሊ በአሜሪካ ኩባንያዎች ስር በአሰቃቂ ሁኔታ ውስጥ የሚለፉትን የደከሙ በአቧራ የተሸፈኑ የመዳብ ማዕድን ሰራተኞችን ፊት ተመለከተ። በአታካማ በረሃ ውስጥ የተሰደደ የኮሚኒስት ባልና ሚስትን አገኘ። ታሪካቸውም የልዩነት አስተሳሰብ በኃይል ስለመታፈኑ ሕያው ምስክር ሆኖለታል። በፔሩ በአንድ ወቅት ሀያል የነበሩትን የኢንካዎች ዝርያዎች በአስከፊ ድህነት ውስጥ ሲኖሩ ተመልክቷል። አህጉሪቱን እንደ ሀገራት ስብስብ ሳይሆን በድህነት በጭቆናና በአሜሪካ ኢምፔሪያሊዝም ብሎ በምርመራ በለየው የጋራ በሽታ እንደተጠቃ አንድ አካል አድርጎ ማየት ጀመረ። በማስታወሻ ደብተሩ ላይ ላቲን አሜሪካ የማይመቸውን የያንኪ ወዳጇን ማስወገድ እንዳለባትም ጽፏል። የጉዞ አበቃ። ነገር ግን ለጉቬራ አዲስ ጉዞ ገና ተጀምሮ ነበር። ፈዋሽ የመሆን ምኞት የነበረው ሰው አሁን ለአህጉሪቱ ስር የሰደዱ በሽታዎች ብቸኛ እውነተኛ ፈውስ የትጥቅ አብዮት ነው ብሎ ያምን ጀምሯል። በ1953 ዓ.ም የሕክምና ዲግሪውን ካገኘ በኋላ ጉቬራ ጉዞውን ቀጠለ። አሁን ግን ጉዞዎቹ ግልጽ የሆኑ የፖለቲካ ዓላማ ነበራቸው። ዓላማ ፍለጋው ወደ ጓቲማላ መራው። በዲሞክራሲያዊ መንገድ የተመረጡት ፕሬዝዳንት ጃኮቦ ኤርቤንዝ አብዛኛውን መሬት በባለቤትነት የያዙት ጥቂት ልሂቃን ለመስበር ሰፊ የመሬት ማሻሻያ ጀምረው ነበር። ትልቁ የግል የመሬት ባለቤት በአሜሪካ ላይ የተመሰረተው ኃያሉ የዩናይትድ ፍሩት ኩባንያ ነበር። የአርቤንዝ መንግስት
ካልተሰራበት ሰፊ መሬት ውስጥ የተወሰነውን ሲወርስ የዋሽንግተን የስጋት ደወል አስነሳ። ለጉቬራ ጓቲማላ የተስፋ ብርሃን ነበረች። እናም የለውጡ አካል ለመሆን ጓግቶም ነበር። ነገር ግን በ1954 ዓ.ም ያ ተስፋው ጠፋ። የአሜሪካ መንግስት የአርቤኒዝም አሻሺዎች በቀዝቃዛው ጦርነት መነጽር እንደ ኮሚኒዝም እንቅስቃሴ አይቶትና በዩናይትድ ፍሩት ከፍተኛ ግፊት ጣልቃ ለመግባት ወሰነ። ሲአይኤ ተኪ ኃይልን አስታጠቀ። የስነ ልቦና ጦርነት ዘመቻ ጀመረ። እናም የአርቤኒዝም መንግስት በኃይል የገለበጠውን መፈንቅለ መንግስትን ደገፈ። ጉቬራ ያደነቀው ዴሞክራሲ ሲፈርስ ሲመለከት ለመዋጋት እንኳን በፈቃደኝነት ቀርቦ ነበር። ነገር ግን ሁሉም ነገር በቅጽበት አበቃ። በአብዮታዊ አመለካከቱ ምክንያት ታድኖ ወደ ሜክሲኮ ከመሸሹ በፊት በአርጀንቲና ቆንስላ ጽሕፈት ቤት ውስጥ መጠለል ነበረበት። ከጓቲማላ የተማረው ትምህርት በአእምሮ ውስጥ ተቀርጿል። በአሜሪካ ጓሮ ውስጥ ሰላማዊ አብዮት በጭራሽ አይፈቀድም። ለቼ ንግግር ከንቱ ነበር። ከዚያች ቅጽበት ጀምሮ ብቸኛው መልስ ጠመንጃ ነበር። ሜክሲኮ ሲቲ በ1955 ዓ.ም ለፖለቲካ ስደተኞች መናኸሪያ ነበረች። እናም እዚህ ነበር የጉቬራ መንገድ ከፊደልና ከራውል ካስትሮ ጋር የተገናኘው። የካስትሮ ወንድማማቾች በአሜሪካ የሚደገፈውን የኩባ አምባገነን መሪ ፋልጀንሰን ባቲስታን ለመገልበጥ አቅደው ነበር። ፊደል ካስትሮ ስለ አብዮት በእንደዚህ አይነት ስሜት በሚናገረው አስም በሽተኛ አርጀንቲናዊ ዶክተር ወዲያውኑ ተደመመ። ጉቬራ የሐምሌ 26 ንቅናቄ ቡድናቸውን ተቀላቀለ። መጀመሪያ የቡድኑ ሐኪም ሆኖ አገልግሏል። በህዳር 1956 ዓ.ም ግራንማ በተባለች የምታፈስ ጀልባ ላይ ከተጨናነቁ 82 ሰዎች መካከል አንዱ ነበር። ማረፋቸው ሙሉ በሙሉ አደጋ ነበር። በባቲስታ ጦር ወዲያውኑ አጠቃቸው። ከ82 ውስጥ የቆሰለውን ጉቬራ ጨምሮ ወደ 12 የሚሆኑት ብቻ ተርፎ ወደማይመቹት የሲየራ ማዮስትራ ተራሮች ማምለጥ ቻሉ። በእነዛ ተራራዎች ውስጥ ሐኪሙ በእውነት ተዋጊ ሆነ። ጉቬራ ከሐኪም በላይ መሆኑን አረጋገጠ። እንደ ብልህና ጨካኝ አዛዥ ሆኖ ብቅ ማለት ጀመረ። ስርዓትን ለማስጠበቅ ሲል በጥርጣሬ የተያዙ መረጃ አቀባዮችና ካዲዎችን በግሉ በመግደል የሚታወቅ ጥብቅ ስነ ስርዓት አስከባሪም ሆነ። ሕይወትን ለማዳን የሰለጠነው ሰው አሁን በአብዮት ስም ያለምንም ማመንታት ሕይወትን ይወስድ ነበር። በደረጃ እያደገ የፊደል ቀኝ እጅ ሆነው ኮማንዳንቴ ወይንም አዛዥ ሆነ። የሱ ክፍለ ጦር በሳንታ ካሳራ ጦርነት ወሳኙን ጥቃት መርቷል። በዚያም አነስተኛ ቁጥር ያለው ኃይሉ ከተማዋን በመያዝ የባቲስታን አገዛዝ ዕጣ ፈንታ ወስኗል። የካስትሮ አሸናፊ ወታደሮች በጥር 1959 ዓ.ም ወደ ሃቫና ሲዘምቱ ዶክተር ጉቬራ ሙሉ በሙሉ ወደ ኮማንዳንቴ ቼ ተብሎ ተለውጦ ነበር። ከድል ጋር ስልጣንን የማጠናከር አስቸጋሪ ተግባር መጣ። ካስትሮ ቼን እንደ ወታደራዊ እስር ቤት ሆኖ እንዲያገለግል የተደረገውን የላ ካባኛ ምሽግ አዛዥ አድርጎ ሾመው። በ1959 ዓ.ም የመጀመሪያዎቹ ወራት ጉቬራ በአብዮታዊ ፍርድ ቤቶች ላይ የበላይ ስልጣን ነበረው። ይህም አብዮታዊ ፍትህ ይሰጥ ነበር። ይህ ፍትህ ለቀድሞ አገዛዝ ባለስልጣናትና የመንግስት ጠላት ተብለው ለሚታሰቡ ሁሉ የሚሰጥ ፍትህ ነበር። ከዋናው መስሪያ ቤት ሆኖ ጉቬራ የይግባኝ አቤቱታዎችን ይመረምርና የሞት ፍርዶችን ያጸድቅ ነበር። ችሎቶቹ ብዙ ጊዜ መሰረታዊ የህግ ጥበቃዎች የሌላቸው ፈጣን ሂደቶች ነበሩ። የሟቾች ቁጥር አከራካሪ ቢሆንም የታሪክ መዛግብትና የተለያዩ ምንጮች እንደሚገምቱት በለካባኛ በጉቬራ ቀጥተኛ ትዕዛዝ ከ55 እስከ 100 በላይ የሆኑ ሰዎች ተገለዋል። ይህ ወቅት ከተቃዋሚዎቹ የላካባኛ ስጋ ቆራጭ የሚል ስያሜ አስገኝቶታል። ፈዋሹ አሁን የአብዮቱ ዋና ገዳይ ሆኗል። ከእስር ቤቱ ውጪ ቼ የኩባን አዲስ የሶሻሊስት መንግስት በመቅረጽ ማዕከላዊ ሰው ሆኗል። የብሔራዊ ባንክ ፕሬዝዳንትና በኋላም የኢንዱስትሪ ሚኒስቴር ሆኖ ከ1 ቢሊዮን ዶላር በላይ የአሜሪካ ንብረቶችን መውረስን ጨምሮ ዋና ዋና ኢንዱስትሪዎችና ባንኮችን ወደ መንግስት ይዞታ እንዲገቡ መርቷል። ዓላማው የኩባን ኢኮኖሚ ጥገኝነት መስፈርና በቁሳዊ ጥቅም ሳይሆን በሞራላዊ እምነት የሚመራ አዲስ ሰው መፍጠር ነበር።
ሆኖም የእሱ ታላላቅ የኢኮኖሚ እቅዶች በተደጋጋሚ የምርት እጥረትና መበታተን አስከትለዋል። የእሱ ርዕዮተ ዓለማዊ ቅንዓት ለተቃዋሚዎች፣ ለግብረ ሰዶማውያንና ማህበራዊ ኖሮች ተብለው ለሚታሰቡ ሌሎች በግዳጅ እንደገና ማስተማሪያ የጉልበት ሥራ ካምፖች እንዲቋቋሙ አስተዋጽኦ አድርጓል። የቢሮክራት ሕይወት ግን ለጉቬራ ፈጽሞ አልተስማማውም። በዕለት ተዕለት የመንግሥት ሥራዎች ተበሳጨና የሶቪየት ኅብረትን በግልጽ መተቸት ጀመረ። የእነሱን የኮሚኒዝም አይነት እንደ ሌላ የኢምፔሪያሊዝም ስሪት ይመለከተው ነበር። ልቡ በጦር ሜዳ ላይ ቀረ። ኩባ በዓለም አቀፍ አመፅ ውስጥ የመጀመሪያው እርምጃ ብቻ እንደሆነች በማመን 2፣ 3 ብዙ ቪየትናሞችና የመፍጠር ህልምም ነበረው። በ1965 ዓ.ም በድንገት ከህዝብ እይታ ተሰወረ። ለፊደል ካስትሮ በጻፉ የስንብት ደብዳቤ የኩባ ዜግነቱና ሁሉንም ኦፊሻላዊ ቦታዎቹን በመተው አብዮትን በውጪ ለማስፋፋት ሄደ። የመጀመሪያ ሙከራው በኮንጎ ነበር። ተልዕኮ በባህላዊ ግጭቶች፣ በተዋጊዎችና በተለያዩ ሰዎች መካከል በነበረው የሥነ ሥርዓት እጦትና በቼ ራሱ እያደገ በመጣው ተስፋ መቁረጥ ምክንያት ሙሉ በሙሉ ከሸፈ። የመጨረሻውና ገዳይ ዘመቻው በ1966 ዓ.ም በቦሊቪያ ተጀመረ። አህጉሪቱን የሚጠራ የገበሬዎች አመፅ ለማቀላቀል ተስፋ በማድረግ ትንሽና የተገለለ የሽምቅ ተዋጊዎች ቡድን መርቷል። ነገር ግን የቦሊቪያ ገበሬዎች እምነት አልጣሉበትምና ምንም ድጋፍ አልሰጡትም። በሲአይኤ በሰለጠነና በሚረዳው የቦሊቪያ ጦር እየታደገ ጥቅምት 8 1967 ዓ.ም ትንሹ ኃይሉ ተከበበች። ቆስሎ ከተያዘ በኋላ ጉቬራ በላሂጌራ መንደር ወደምትገኝ አሮጌ ትምህርት ቤት ተወሰደ። በማግስቱ ከቦሊቪያ ከፍተኛ አዛዥ በመጣ ትዕዛዝ አንድ ሳጅን ገደለው። የተዘገበው የመጨረሻ ቃላቱ ተኩስ፣ አንተ ፈሪ፣ የምትገድለው ሰውን ብቻ ነው የሚል ነበር። የአርኔስቶ ቼ ጉቬራ ታሪክ ጥልቅና አስደንጋጭ ለውጥ የተሞላበት ነው። የተመለከተውን ስቃይ በጥልቅ በመነካቱ አመፅን የተሻለ ዓለም ለመገንባት ብቸኛው መሳሪያ አድርጎ እስከ ማየት የደረሰውን የአንድ ሐሳባዊ ወጣት ዶክተር ጉዞ ነው። ከግለሰቦችን ከመፈወስ ፍላጎት ተነስቶ ለአንድ ማህበረሰብ በሽታዎች ብቸኛው ፈውስ አብዮት ነው ብሎ እስከ ማዘዝ ደርሷል። የእሱ ውርስ በእንቆቅልሽ ማዕበል ውስጥ ይገኛል። ለሚሊዮኖች ፊቱ የአመፅ የጸረ ኢምፔሪያሊዝምና የተጨቆኑትን የመታደግ የመጨረሻ ምልክት ነው። ለእምነቱ የሞተ ሰማዕትም ነው። ለቁጥር ለሌላቸው ሰዎች በተለይም የእሱ አብዮታዊ ፍትህ ሰለባ ለሆኑት እርሱ ቀዝቃዛ ደም ያለው ገዳይና የጨካኝ የከሸፈ ርዕዮተ ዓለም ዕዳ ነው። ፈዋሹ ገዳይ ሆነ። በሞቱም ዘላለማዊ አከራካሪ አፈ ታሪክ ሆነ። እናንተስ ምን ታስባላችሁ? ቼ ጉቬራ ጀግና ነበር ወይስ ወራዳ? ከዚህ እጅግ የተወሳሰበ ነገር ሐሳባችሁን ከታች ባሉት አስተያየቶች ላይ አሳውቁን። ውድ የፈንዲሻ ኢንተርቴይንመንት ዩቲዩብ ቻናል ቤተሰቦች በዛሬው ፕሮግራማችን የቼ ጉቬራን ታሪክ አስቃኘናችሁ። ሁልጊዜም እንደነዚህ አይነት ዓለም ላይ ተጽዕኖ የፈጠሩ ሰዎች ታሪክ እንዲሁም ከዚህ ቀደም ተሰምተው የማያውቁ ታሪኮች እንዲደርሷችሁ የሰብስክራይብ ምልክቷን ብሎም የደወል ምልክቷን በመጫን ቤተሰብ ይሁኑ። በቀጣይ ቪዲዮ እስክንገናኝ ሰላም ለሁላችን ይሁን።